ስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። ለቅሶ ከቤታችሁ ታስወግድላችሁ። እንባ ከቤታችሁ ታስወግድላችሁ። መከራውን ከቤታችሁ ታስወግድላችሁ። በትዳራችሁ አልቅሳችሁ ይወጣችሁ፣ በኑሮ ተማራችሁ ይወጣችሁ፣ በንግዱ ተማራችሁ ይወጣችሁ፣ ከእጃችሁ ያለው ተበትኖባችሁ ተስፋ ቆርጣችሁ የመጣችሁ የኔ ቀን አብቅቷል፣ የኔ ጊዜ አልፏል፣ የኔ ፀሐይ ጠልቃለች ብላችሁ ተስፋ የቆረጣችሁ የሞት ያክል ቀብረ የረሳውን ነገር እግዚአብሔር ከመሬት ቆፍሮ እንደገና አንስቶ በእግሩ ያቆምልሃል። ወደ ቤት ስትሄድ የጎደለው ሞልቶ ይጠብቃል። ወደ ቤት ስትመለስ መራራው ጣፍቶ ይጠብቃል። ወደ ቤት ስትሄድ ያልተፈተሩ ነገሮች ሁሉ ተፈቶ ይጠብቀዋል። እናምናታለን የጌታን እናት የኢየሱስን እናት። እናም ስራ ትሰራለች፣ ቤት ገብታ ስራ ትሰራለች። የምታስተካክል የምትፈታ እናት ናት። እናቴ ሆይ በሏት እስቲ፣ እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣ ሚስጥረኛዬ በሏት፣ እናቴ በሏት፣ የክፉ ቀኔ በሏት፣ እማዋይሽ በሏት። ለአንቺ ነው እንጂ ለሌላ ምን ይነገራል? አያችሁ፣ ችግር የሚገባት ጉድለት የሚገባት የሰው ችግር ይገባታል ድንግል ማርያም። አልቅሰሽ እንደመጣሽማ እንባሽ ተብሶልሽ ነው የምትሄጂው። የጌታ እናት ዛሬማ ትጎበኘናለች። በዚህ ጋር በሰው ትከሻ የመጣችሁማ በእግራችሁ ሳትመለሱ አትተዋችሁ። ድንግል ማርያም አትተይን በሏታ። ድንግል ማርያም አትተይን በሏት። እንደው አንዳንዶቻችሁ ግን አታጨብጭቡ። ወስማም ስታጨበጭቡ የሰው ጆሮ ትደፍናላችሁ። በደንብ ነው የምትችሉት ማለት ነው አይደል? እንደው የሆነ እንደው ስቴዲየም ቢሆን እኮ ትበጠብጡን ነበር። ዛሬ ለድንግል ማርያም ክብር ሲሆን በደንብ አጨብጭቡሽ። አሁን ታርቀናል፣ በደንብ ታርቀናል። የትኛው በር ቢከፈትላችሁ ትፈልጋላችሁ ምእመናን? የጤናው በር? የጤናው በር የምትሉ እስቲ ግዴላ የጤናው በር የምትሉ አያችሁ፣ አውርዱ ምእመናን።